በኋላ ከነገው ጊዜ ጀምሮ አዲስ እና ነባር ተማሪዎችን ተቀብሎ የኢንተርናሽናል ቴኳንዶ ስልጠናን በጥበብ ማሰልጠን ይቀጥላል ማለት ነው። የትኛው ምድብ ላይ የሚገኝ ማህበረሰብ ከመጥፎ ተናካሾች እንዲላቁና እንዲራቀቡ ከፍተኛ አስተዋጽኦ ስለሚያደርግ ወደ ስፖርት ማዕከላችን ብቅ በሉ። ሁሌም ስልጠና አለ እያላችሁ ይገኛል። ይሁ ላይ በክለባቸው የሚዝገባ ሁሌም ስልጠና አለ። ያንገኛል እናመሰግናለን። ቀደም ሲል የሰራቸውን ችሞ ፓተርን እስከነ ስራው ወይም እስከነ ተግባሩ ወደ እናንተ ደርሰሽ ትገኛለች። ችሞ ተደጋጋሚ መካለ መራን ስቃለን። እናመሰግናለን። ሰልፍ Hello.
ተባባሪ አቅራቢዎች ጋር እናመሰግናለን። እርስ በርስ አሁን ወደ እናንተ ያቀረብላችሁ የሚገኙ የአርቲስት ስያሜ ፖል ይሰኛል። ፖል በኢንተርናሽናል ተቀምጦ የአራቱም አርቶች መካከል 11ኛ ላይ የተቀመጠ አርቲስት ሲሆን በውስጡ 36 እንቅስቃሴዎች አሉት። ደረጃቸው ከአንደኛ ዲግሪ በላይና ከዛ በላይ ያሉት ይሰሩታል። እንቅስቃሴው የምትመለከቱት ወይም የምትከታተሉት ይመስላል። ትርኢት አቅራቢዎችን አመሰገንን። በክብር ቦታቸው ፋይት አርት ሰበራና ኃይል ሰበራዎችም ጭምር ነፃ ስፓሪንግ ወይም ነፃ ቅድመ ዝግጅት፣ ነፃ ስፓሪንግ ወይም ደግሞ ትራዲሽናል አርት እጅግ ከኢንተርናሽናል ቴኳንዶ ውብ የሆኑና የሚያምሩ ስራዎች ዋናኛነት ወይም ደግሞ በቀዳሚነት የሚጠራ ነው። ትራዲሽናል ከፍተኛ የሆነ ቦታ በኢንተርናሽናል ቴኳንዶ ይሰጠዋል። ከኒው ላይ አጠቃላይ የኢንተርናሽናል ቴኳንዶ ጥበቦችን የኃይል ሰበራና ሁላቸው ነው በሚባል ደረጃ ወደ እናንተ አደረሱላቸው። ከፍተኛ ሪስክ የሚጠይቁ ስራዎችን በዚህ መድረክ ላይ ማቅረብ የሚከብዱ ስራዎችን እጅግ በጣም ጎበዝና ቀች ናቸው። ምን አይነት ጠንካራ አሰልጣኝ በምን አይነት ሁኔታ እንዳስተማራቸው በምን አይነት ሁኔታ እንደለፋባቸው የአሰልጣኙ ታላቅነትና ትጉነትን በተማሪዎቹ ተገልጸዋል። ወላጆች እንደዚህ አይነት አሰልጣኞች አቅራቢዎች ጋር እናመሰግናለን። በክብር ቦታቸው ሸኝ አቅራቢዎችን እጅግ አድርገን አመሰግነን እያልን ከዚህ ደርሰናል።
ሁሜድ እያልን ከዚህ ደርሰናል። የምስጋና የምስክር ወረቀቶች ወደ መስጠት ስነ ስርዓት ተሸጋግረናል። አስተባባሪዎቹ ቅርቶቹ ማለት መድረክ እንድታመጧቸው በትህትና ጠየቅ። ፕሮግራማችን ላይ ሲፈን ቀደም ሲል ወደ ጥቁር ቀበቶ ነበረች። ነገር ግን ማርሻል አርት ወይም ይህን ስፖርት የሚያስተምረው ስነ ምግባር ስለሆነ ደረጃ ለ1 ዓመት ተቀንሶባታል ማለት ነው። ለዚህም ደግሞ በቀጣይ ባህሪሽን በተሻለ አሻሽለሽ እንድትመጪም በሚል ነው አስተማሪሽ ከፍተኛ ጥንቃቄ የሚያደርግ የማርሻል አርት ፈርት። የትኛውም የስፖርት አስተማሪዎች በዚህ ዘመን ላይ እንደዚህ አይነት ነገሮችን አይተገብሩም። ግን የአንቺ አስተማሪ ይህን ተግብሯል። ወደ ቀይ ቀበቶ ወርደሽ ነው ይሄን የምትወስጂ። ለ1 ዓመት በክለብሽ የታገድሽ ስለሆነ ትቀበያለሽ። ስፖርቱን ስለምትወጂ ተስፋ አደርጋለሁ። በቀጣይ ደግሞ በአስተማሪሽ ፊት 1 ዓመት ድረስ ሳይሆን በ1 ወር ውስጥ አስተካክለሽ መጥተሽ ወደ ነበርሽበት ደረጃ እንደምታሻሺ ተስፋ አደርጋለሁ። ልክ ነኝ ተማሪዎች? እሺ ሲፈን ፈቲ፣ እሺ ሲፈን ፊታ፣ ሲፈን በ1 ወር ውስጥ ወደ ቦታሽ እንደምትገቢ ተስፋ እናደርጋለን። ተማሪ ሳሙኤል ሀብታሙ፣ እሺ ቀይ በጥቁር ተማሪ ብሩክ አድምቀው፣ በቃሉ ሚካኤል፣ ቤተልሔም ግርማ፣ ቦኬ ቱሉ። ቀደም ሲል ቤተሰቦቹ በከፍተኛ ሁኔታ እያበረታቱት ነበር። ቦኬ በተወንት ወስዳለህ። ሁሳበውና ማንሻ አመሰግናለሁ። በክብር ወደ ቦታው ሸኛው። በቀጣይ የሚሰጡንን ለክብር ወደ መድረክ የሚጋብዘው የምታዩዋቸው ተማሪዎች አያት ነው። የምታዩት አሰልጣኝ ደግሞ አሰልጣኝ ነው። ኢንተርናሽናል ኢንስትራክተር ሳበም ነስሩ ገሊል በክብር ወደ መድረክ ጋብዛለሁ። ሳበም ለዚህ ቀን እንኳን በሰላም አደረሰ፣ እንኳን ደስ ያለ ብያለሁ። ጥቁር ቀበቶ ወሳጆችን ትሰጥልኛለህ። የጥቁር ቀበቶ እንኳን ደስ ያለ፣ እንኳን ደስ ያለሽ። በነገራችን ላይ ጥቁር ቀበቶ መጀመሪያ እንዳልሆነ በኒው ላይፎች በደንብ አድርገን መማር እንችላለን። ኒው ላይፎች 2ኛ ዲግሪ አስረው አስተማሪም ተማሪም ሳይቀር በከፍተኛ ሁኔታ ሪስክ የሚያስወስዱ ከፍተኛ ጥረት ያደረጉ እንቅስቃሴዎች እየሰሩ ነበረ። በዚህ ሁኔታ ሰርተው እንዲህ በቅቷል ማለት ነው። እና ጥቁር ቀበቶ መጀመሪያ እንጂ መጨረሻ አይደለም። ቀደም ሲል የነበሩበት የቀበቶ ደረጃ ሟላ ሕፃናት እንደሚባለው ደረጃ ሲሆን ከዚህ በኋላ ደግሞ ወደ 1ኛ ክፍል አልፏል ማለት ነው። በክለባቸው የሚጠበቅባቸው ኃላፊነትና ደግሞ ከሌላ ጊዜ እጅግ እጥፍ ይሆናል። ተማሪዎች አስቡበት። ካሁን በኋላ ከፍተኛ ኃላፊነት አለባቸው። ጥቁር ቀበቶ ስትወስዱ ተማሪ አህመድ ሙሐመድ፣ ተማሪ ትንሹ ዳዊት ፊቴ፣ ሳበሙን አመሰገኑ። በክብር ወደ ቦታው ሸኘው። ክብራን የተከበራችሁ ጥሪ የተገላችሁ እንግዶች ፕሮግራማችን ከጅምሩ ይህ ይመስል ነበር።